አታፍሪም? ያችስ የቀይ አምላክ አምልጧታል። ጥቁር ብትሆን መድኃኒዓለም ይወቅላት። የቀይ አምላክ አመለጣት። አንቺ የምንጉድ ነሽ? ኧረ በቃችሁ መወገን በቃችሁ። ቆይ እንሳሳማለን በኋላ። እንዲሁ ሀሜቷን አይታችኋል። እኔማ ስቶሪ ላይ አድርጌያለሁ። ነገ በደንብ ሄድበታለሁ። ወደ ጥንቆላ ሄጄ ከእናንተ ጋር እጫወታለሁ፣ እዝናናለሁ፣ አስገባችኋለሁ ምናምን። ከዛ በተረፈ ግን ፊንገርዬ ታይ ስትባይ አልሰማ ብለሻል። ነገ ጭንሽ ስር ገብቼ ዳቦ ስር ቁንጥጥ አረግሻለሁ። ይበርድሻል። ለነገሩ ምን ዳቦ አለሽ እናትዬ? ሸንቆረሽ ፈንግረሽ እንዴ እናትዬ ምን አለሽ? እኔማ ጭንሽ ስር ገብቼ ቆነጥጣለሁ ብል አጥንት ነው የማገኘው። ቆንጣ ጥሬ ድንች ነው የማገኘው። ቆነጥጣለሁ ብል ስጋ ከና አጥንቱ ነው የማገኘው። ምኑን ልቆንጥጠው እናትዬ? ነገ ሄድብሻለሁ። አትነካኪም ብያለሁ። 4 ቀን የለው እኔ አሁን የለው ጋይስ። እንዲያው ተመልከቱ። አሁን ቤታ ጨጫቃ ነገረኛ አትፈታ ይላሉ አይደል? 4 ቀን የለው። እኔ ቁመት ላስጨምር ጡት ላሳድግ ቱርክ ነበርኩ ጋይስ። ገበብ ደሄን የምታዩትን ጡቴ ላስጨምር ቱርክ ድረስ ለ4 ቀን ሄጄ ነበር።